ይታደስ በአዲስ ከተማ ክፍለ ከተማ ወረዳ ኮሙኒኬሽን ጽሕፈት ቤት በየሳምንቱ ተዘጋጅቶ የሚቀርብላችሁ የፊታዲስ ዝግጅታችን ነው። ሰላም እነሆ የዛሬ ክፍል 3 ፕሮግራማችን መጠነ ሰፊ ዲሲፕሊን ችግር ያለበት የመንግስት መስሪያ ቤት ላይ የሚወሰድ ልዩ የዲሲፕሊን እርምጃዎችን በሰፊው እንዳስሳለን። ከኛ ጋር ይሁኑ። መጠነ ሰፊ ዲሲፕሊን ችግር ያለበት የመንግስት መስሪያ ቤት ላይ የሚወሰድ ልዩ የዲሲፕሊን እርምጃ። አንደኛ፣ በአንድ የመንግስት መስሪያ ቤት ውስጥ መጠነ ሰፊ የሆነ የዲሲፕሊን ችግር እንዳለና ይህም ሁኔታ ለመስሪያ ቤቱ ተልዕኮ መሳካት ጉልህ እንቅፋት በሚሆንበት ደረጃ ላይ የደረሰ ከሆነ ሀ በመስሪያ ቤቱ ወይም መስሪያ ቤቱ ተጠሪ በሆነለት የመንግስት ተቋም ወይም በቢሮ ጥያቄ መሰረት የማጥራት የሥነ ምግባር ግንባታ ልዩ ዕቅድ እንዲዘጋጅና ተግባራዊ እንዲደረግ በከንቲባ ጽሕፈት ቤት ሊፈቀድ ወይም ሊታዘዝ ይችላል። በዚህ አንቀጽ ንዑስ አንቀጽ 1 ተራ ፊደል ሀ መሰረት የማጥራትና የሥነ ምግባር ግንባታ ሂደት ተግባራዊ እንዲደረግ ሲታዘዝ ወይም ሲፈቀድ ሂደቱን ለማስተግበር የሚያስችል ልዩ ዕቅድ የሚያዘጋጅና ተግባራዊ የሚያደርግ አግባብነት ካላቸው የመንግስት መስሪያ ቤት የሚመደቡ ባለሙያዎችን ያካተተ ግብረ ኃይል ቢሮውና የመንግስት መስሪያ ቤቱ ወይም ተጠሪ ከሆነለት መስሪያ ቤት ጋር በመመካከር ያቋቁማል። አመርሃ ግብረ ኃይሉ ከመስሪያ ቤቱ ተገልጋዮች ከባለድርሻ አካላት እና ሌላ ከማንኛውም ምንጭ በሚሰበሰብ መረጃ ወይም ማስረጃ መሰረት በስፋት ከባድ ዲሲፕሊን ግድፈት ያለባቸውን ሰራተኞች የስም ዝርዝር ያዘጋጃል። ዝርዝሩም ለመስሪያ ቤቱ ሰራተኞች ይፋ ይደረጋል። ቢሮ ግብረ ኃይሉ ይፋ በሚያደርገው ከባድ የዲሲፕሊን ግድፈት ያለባቸው ሰራተኞች ዝርዝር ላይ ቅሬታ የሚሰማና የመጨረሻ ውሳኔ የሚሰጥ የቅሬታ ሰሚ ኮሚቴ መስሪያ ቤቱ ተጠሪ ከሆነለት የመንግስት መስሪያ ቤት ጋር በመመካከር ያቋቁማል። የቅሬታ ሰሚ ኮሚቴው ቅሬታዎችን መርምሮ ለመስሪያ ቤቱ የበላይ ኃላፊ የውሳኔ ሐሳብ ያቀርባል። በዚህ አንቀጽ ንዑስ አንቀጽ 1 ተራ ፊደል አመርሃ መሰረት በተለዩ ሰራተኞች ዝርዝር ውስጥ የገባ ማንኛውም ሰራተኛ ዝርዝሩ ይፋ በሆነ በ15ኛው ቀናት ውስጥ ቅሬታውን ለቅሬታ ሰሚ ኮሚቴ ማቅረብ ይችላል። ግብረ ኃይሉ በጥናት ላይ ተመስርቶ በመስሪያ ቤቱ ውስጥ ያለውን የሰራተኞች የዲሲፕሊን ግድፈት መጠንና የግድፈቱን ስፋትና መሰል ጉዳዮችን ከግምት ውስጥ በማስገባት በመስሪያ ቤቱ ውስጥ ተግባራዊ መደረግ ያለባቸውን የአሰራር የአደረጃጀትና ሌሎች ማሻሻያዎችን በተመለከተ ለመስሪያ ቤቱ ስትራቴጂክ ካውንስል ወይም ለክፍለ ከተማና ወረዳ ካቢኔ ምክረ ሐሳብ ያቀርባል። ምክረ ሐሳቡ የቀረበለት የመስሪያ ቤቱ ስትራቴጂክ ካውንስል ከግብረ ኃይሉ በቀረበ ምክረ ሐሳብ መሰረት አስፈላጊውን የማሻሻያ እርምጃዎችን ይወስዳል ወይም እንዲወሰድ ትዕዛዝ ይሰጣል። እንዲሁም ምክረ ሐሳቡ የቀረበለት ለክፍለ ከተማ ወይም ለወረዳ ከሆነ በዚያው ደረጃ ባለው ካቢኔ ውሳኔ ማግኘት አለበት። በዚህ አንቀጽ ንዑስ አንቀጽ 1 ተራ ፊደል ሰ መሰረት ተለይተው የቀረቡ ሰራተኞች ላይ የግብረ ኃይሉን ሪፖርትና የቅሬታ ሰሚ ኮሚቴ ያቀረበውን የውሳኔ ሐሳብ መነሻ በማድረግ ከስራ እስከ ማሰናበት የሚደርስ የተለያዩ ውሳኔዎችን ሊወስን ይችላል። የተመለከተውን የግብረ ኃይሉ ሪፖርትና ውሳኔ ሐሳብ መሰረት በማድረግ እንደ አግባብነቱ መስሪያ ቤቱ ወይም ተጠሪ ሆኖ የቆየበት ተቋም የበላይ ኃላፊ ወይም ስትራቴጂክ ካውንስል ወይም የክፍለ ከተማ ወይም ወረዳ ካቢኔ የመጨረሻ ውሳኔ ይሰጣል። የበላይ ኃላፊ ወይም ስትራቴጂክ ካውንስል ወይም የክፍለ ከተማ ወይም ወረዳ ካቢኔ ውሳኔ የሰጠባቸውን ጉዳዮች በማናቸውም ያስተዳደርም ሆነ መደበኛ ፍርድ ቤት በይግባኝ ሊታዩ አይችሉም። ሶስተኛ፣ ለዚህ አንቀጽ ዓላማ ተጠሪ ሆኖ የቆየበት ተቋም ማለት በዚህ አንቀጽ አግባብ በልዩ እርምጃ ስርዓት ውስጥ እንዲያልፍ የሚደረግ ተቋም ተጠሪ የተደረገለት ተቋም ወይም ለከንቲባ ተጠሪ የሆነ ከሆነ ከንቲባ ሲሆን ከሌላ የመንግስት መስሪያ ቤት በታች ያለ መስሪያ ቤት ከሆነ በሕግ ተጠሪ ሆኖ የቆየበት መስሪያ ቤትን ይመለከታል። ሰራተኛን ከስራ አግዶ ስለማቆየት። አንደኛ፣ ማንኛውንም የመንግስት ሰራተኛ ከስራ አግዶ ማቆየት የሚቻለው ሀ ከተጠረጠረበት ጉዳይ ጋር አግባብነት ያላቸው ማስረጃዎች በማበላሸት በመደበቅ ወይም በማጥፋት ምርመራውን ያሰናክላል ተብሎ ስለሚገመት፣ በመንግስት ንብረት ላይ ተጨማሪ ጉዳት ያደርሳል ተብሎም ስለሚገመት፣ አመርሃ
ከተከሰሰበት ጥፋት ክብደት አንጻር የሌሎችን ሰራተኞች ሞራል የሚነካ ወይም የተገልጋዩ ሕዝብ በመስሪያ ቤቱ ላይ ሊኖረው የሚገባውን እምነት ያዛባልም ተብሎ ስለሚገመት ነው። ውድ ተከታዮቻችን አዲሱ የመንግስት ሰራተኛ አዋጅ ቁጥር 87 2017 ዙሪያ በተከታታይ ያቀረብንላችሁ ዝግጅት በዚህ ተጠናቋል። ቀጣይ በሌሎች መሰል ዝግጅቶች እስከምንገናኝ መልካም ሳምንት። የአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት